ማነብላችሁ አጭር ተረክ ከፈረንሳይ መነን ሩቅ ነው ይላል። በገሃዱ ዓለምማ ከፈረንሳይ መነን ለእግራችን 30 ደቂቃ፣ ለ12 ቁጥር አውቶቡስ 15 ሳንቲም፣ ለውይይት ታክሲ ስሙኒ ነው። ምንም ሩቅ አይባልም። ሚኒስትሪ 100 አምጥታ ጀት ተማሪ ተብላ የመጀመሪያዋን የወር አበባ በነሐሴ አይታ በወሩ መስከረም 1980 ወገቡ ላይ ላስቲክ ያለው ቀይ ቀሚሷን የዳሌዋን ቅርጽ እንዳያሳይ በሹራባ ሸፈን እያደረገች ሄዳ የሁለተኛ ደረጃ ትምህርት መነን ለጀመረችው የሚሚ ምናብ ግን ሚሚ ማለት ሌላ ስሜ ነው በነገራችን ላይ የ4 ዓመቱ የመነን ትምህርት ቤት ምልልስ ብዙ ወንዞችን የመሻገር አይነት ስሜት ነበረው። ከከተማዋ መንደሮች አሳቢ ጭንቅላቶችን ሰብስቤ ውድድር አጋጥማለሁ ብሎ የተነሳው የመነን ስፔሻል ክላስ የሁለተኛ ደረጃ ትምህርት አደረጃጀት በዚህኛው ዓመት እኛን ሁለተኛ ዙር ተመዝጋቢ አድርጎ ተቀብሎናል። ቦርሳቸውን በጀርባቸው የሚያዝሉ እንግሊዘኛን እንደ ውሃ ጥጥት ያደረጉ ወላጆቻቸው ትምህርት ቤቱ በር ላይ በመኪና እያመጡ ዱብ የሚያደርጓቸው እነ ናሆምን እነ ሪታን እነ አርሴማን ሳይቀር ከኛ ጋር አብሮ ተሰላፊ አደረጋቸው። ፈረንሳይ ለጋ ሲሆን ባለሙያ የከመከመው የጥድ አጥር ይመስል ሁሉም እኩል ድሃ የሆነበት ኦርቶዶክስና ከእስልምና ውጪ ሌላም እምብዛም በሃይማኖትነት የማይታወቅበት ፉክክር እሰይ አሹ የማይባልበት ሰፈር ነው። በቃ ብዙ አይነት ልዩነትና መበላለጥ አንድ ብዬ አወቅኩ ተለማመድኩ ማለት ይቻላል። በመነን እስከምገባ ድረስ ስለራሴ የማውቀው በጣም ልብስ የምቀያይር ለዘናጭ ሩብ ጉዳይ ነገር እንደሆንኩ ነበር። በዚያ ዘመን እናቴ ድሬዳዋ ንግድ ትነግድም ስለነበር ቀሚስ በየሞዱ ጫማ በየቄንጡ የሚለወጥልኝ ልጅ በሆንም እና አርሴማ የሚደረስባቸው አልሆኑም። በቃ በቁንጅናና ዝነጣ መፎካከሩን እርግፍ አድርጌ ታውኩት። ጸጉሬን ልምጥጥ አድርጌ ተተኩሼ ወደኋላ ማስያዝ ጀመርኩ። ለጥናት ይጠቅመኛል በሚል አሳብቤ በዚያው ለምዶብኝ ለስንት ዓመታት ለመጠጥኩት። ያም ሆኖ ነሪታ የነበራቸው ስታይል እንዴት ተደርጎ እንደሚመጣ ዛሬም እንኳን አላውቀውም። ለ4 ዓመታት የመነን ጓደኛ የነበረችው ቴቱ ለሚሳ የመጀመሪያ ደረጃ ትምህርቷን እየተከፈለላት ምስካየ ሕዝኗን የግል ትምህርት ቤት የተማረች የሀብታም ልጅ ብትሆንም በተግባሯ ሁሉ መደቧን የከዳች እንደኔው ጸጉር ለምጣጭ ወንዳ ወንድ ነገር ነበረች። ሌላዋ የሴት ጓደኛዬ ብዙአየው ጀርመን ትምህርት ቤት ተምራለች። ዛሬ ስዘግበው የቁንጅና የዝነጣና የሀብት ፉክክሩ ስላላዋጣኝ ተውኩ ትላለሁ እንጂ በዘመኑ አይነተ ብዙ የሀሳብ ልባስ እየሰጠሁት የኖርኩት ጉዳይ ነው። ውጫዊ ውበት ምን ይሰራል ከሚለው እስከ መጋጋጥ ወስዶ ወንድ ላይ ይጥላል፣ የወንድ ባሪያ ያደርጋል እስከሚለው እሳቤ ድረስ እያቀያየርኩ ራሴን ቀለም ተኮር ተወዳዳሪ ብቻ ለማድረግ ሰርቻለሁ። በጣም አዋጭ ነበር። መነን የመማር ሌላው መሳጭ ነገር በየቀኑ የ6 ኪሎ ግቢን ሊያውም አንደኛ በርን እየገረመሙ ማለፍ ነበር። እኛ ሰፈር የምንከተለው እዛ ግቢ ገብቶ የምናውቀው ሰው አልነበረምና 6 ኪሎ መግባት የማይፈቀድበት በተለይም ለሴቶች የተቸነከረ አይነት ገዳም አይነት ነበር የሚመስለኝ። አንጋጥጬ ወደ ውስጥ ያላጨነኩርኩበት ጊዜ አለ ብላችሁ ነው? ያንቺስ ትምህርት በመነንና ውጤት እንዴት ሆነ አትሉ? በውስጣቸው ከ65 እስከ 70 ተማሪዎች ከያዙ 13 የ8ኛ ክፍሎች ከሴክሽን አንደኛ ወጥቼ የመጣሁት ሴትዮ ገና በመጀመሪያው ሴሚስተር ራሴ ከነበርኩበት ክፍል እንኳን ደረጃ ውስጥ ማለትም ከ1 እስከ 3 ሳልገባ ስቀር ጭው አለብኝ። በዚያ ላይ ቋሚ ወርሃዊ ፈተና መኖሩ ሲጨመር ጥናት ለሚባል ነገር ቀጥ ብሎ እስከ ሌሊቱ 8 ሰዓት 9 ሰዓት ማምሸት መጣ። ከኛ አካባቢ ቤላን ጨምሮ ስፔሻል ክፍል የገባን ሴቶች 4 ብቻ ነው። ትግስት ከቤላ 18 ቀበሌ፣ ማህሌት ከቀበና 05 ቀበሌ፣ ከካቴድራል የመጣችው አዜብ ከቀበሌ 22 እና እኔ ከቀበሌ 11። ወንዶቹ ብዙ ናቸው። ከትምህርት ቤት ወደ ሰፈር አብረን ሰብሰብ ብለን ብንሄድም
ወንዶቹ ለብቻቸው ነበር የሚያጠኑት። ትዕግስት 5 ኪሎ ቴክኖሎጂ ፋክልቲ አብረው ገብተው ኋላ ካገባችው አለም ዘውድ ከሚባለው ልጅ ጋር ነበር ውለዋ። ሁሌም አብረው ናቸው። እኔ ለብቻዬ አጥንቼ ማታ ማታ ከወንዶቹ ጋር መዞሩ የተስማማኝ ልማድ ነው። እስካሁን የሚገርመኝ ከክፍላችን ከ1 እስከ 3 ወጥቶ ደረጃ ማግኘት የማይቀመስ ሲሆንብን እንዴት ትኩረታችንን ወደ ማትሪክ ዝግጅት እንዳዞሩ ነው። ውድድሩ ሀገሪቱ ላይ ከሚማሩ ከሁሉም የ12ኛ ክፍል ተማሪዎች ጋር መሆኑ ተብራርቶልን አይመስለኝም። ብቻ ከክፍል ፈተና ዝግጅቱ ጎን ለጎን የቀድሞ ዓመታት የማትሪክ ፈተናዎችን እያጠኑ መዘጋጀቱንና ገና 10ኛ ክፍል አካባቢ ጀምረነዋል። ያው ማትሪክ የተጉለትን ሳይቀር የሚያሰናክል አሽክላ ነው። አይኑ ይጥፋና ከኛ በፊት ተፈሪ መኮንንና ከፍተኛ 12 የሚማሩ የነበሩ ታላላቆቻችን የሰፈራችን ልጆች በቡድን ሆነው ሲፈጉ ቢከርሙም ከድፍን ደበላ ሜዳ ከድንብል ወንድም ኩኩዬና ከጓደኛው ሀብታሙ ካሳይ በስተቀር ማትሪክ ያለፈ አልነበረም። እኔ መቼስ ለምርጫ ቦርድ ኃላፊነት ከሆንኩት ሌላ ለማትሪክ ዝግጅቴ አይነት ያላማራ ትጋት ያሳየሁበት ጊዜ በህይወት የለም። በተለይ 11ኛ ክፍል በምሳ ሰዓት ቤት መግባቱን በቃ ተውኩት። ጠዋት 6 የትምህርት ክፍል፣ ከዛ ላይብረሪ፣ የመንል ላይብረሪ ሲሰለቸኝ የማዘጋጃ ቤት ላይብረሪ ወይም መናፈሻ። መቼስ ሰው ምን ይለኛል ከጥንትም አልፈጠረብኝ። የሆነ ጸጥ ያለ ቦታ ካየው ቦርሳዬን አደላድዬ መጽሐፌን ገልጬ ወደ ጥናት። ምስካየ ኅዙናን ቤተክርስቲያን፣ ሐምሌ 19 መናፈሻ፣ ካርል ማርክስ አደባባይ ከማስታውሳቸው ውስጥ ናቸው። ምሳ የመንገድ ላይ ቆሎ ምናምን፣ ከዛ ወደ 11 ሰዓት ገደማ በእግር ወደ ቤት። የሚገርመኝ ለምን 12 ቁጥርን ይዤ እንደማልሄድ ነው። ያው ሌላ የህይወት መንገድ ስለማላውቅ ችክ ብዬ ተጋ ነበር እንጂ ማትሪክ ማለፍስ እርግጠኛ ሆኜ የታየኝ ነገር አልነበረም። ታዲያ በዚህ ሁሉ ውስጥ አባቴ አባባዬ ምን ያደርጉ እንደነበር ገምቱ። እኔ ክንዴን ሳልንተራስማ ከሰው በታች አትሆንም እያሉ ኮሌጅ ስገባ ለሚገዛልኝ ልብስ እቁብ ይጥላሉ ይላል ታሪኩ። በጣም አመሰግናለሁ ታግሳችሁ ስላዳመጣችሁ።